አሰላሙ አለይኩም ወረህመቱላሂ ወበረካቱ ፋሚሊ። ያው ዛሬ ጉዟችሁ ወደ አቡዳቢ ነው። ያው የጉዞዬን ቪዲዮ መልቀቅ የምጀምረው ደግሞ ከዚህ ነው ብዬ ነው እና እዩት እንግዲህ አሁን ሳሊክና ደርብ ባሌለበት ኖቶል ነው ደርብ ማለት ነው የምንሄድበት መንገድ ነው። አሁን ፍሪ የሆኑ መንገዶች ናቸው። ለምሳሌ ሳሊክ ካርድ ካለቀብን በዚህ መንገድ ሼክ መሐመድ ብን ዛይድ ሮድ ይባላል። በዚህ መንገድ ነው የምንሄደው። ስፒዱ ደግሞ ደስ የሚለው ከመቶ ይጀምራል። እንደ ሌሎቹ 60 80 እያለ አይመጣም። 120 በቃ ወደ አቡዳቢ መንገድ ስገባ ደግሞ 140 እያለ ይሄዳል ማለት ነው። ላስት ስፒድ 140 ነው አቡዳቢ መንገድ ላይ። ይኸውላችሁ አሁን ሼክ መሐመድ ብን ዛይድ ሮድ ላይ እንደዚህ እያጠፍን እንሄዳለን። መኪናዎችን እጥፍ እያደረግን እንሄዳለን እና እያያችሁ እንግዲህ አሁን 110 ስፒድ ነው። ደግሞ 120 ያልኩት ከ110 በኋላ ይጨምራል ሰው ስፒዱ ማለት ነው። እና እላችኋለሁ አሁን ኦልሬዲ ሻርጃ ነው። የሻርጃ መንገድ የሻርጃ ሃይዌይ ላይ ነው። ሻርጃ እና ዱባይን የሚያገናኝ ሃይዌይ ነው። በዛ መሀል እየሄድን እና እምላችኋለሁ እንደዚህ እያጠፍን ኦልሞስት ሙሉ ኪሎ ሜትሩ ወደ 165 ኪሎ ሜትር ነው የሚሄደው እስከሚሄድበት ቦታ ድረስ ማለት ነው። እና እላችኋለሁ ፋሚሊዎቼ እንደዚህ እያደረግን እንሄዳለን። በተቻለ አቅም ደቂቃ እየቀነስን እንሄዳለን። ምክንያቱም የምንደርስበትን ደቂቃ እየቀነስን መሄድ አለብን ከተፈለገው ደቂቃ ወይ ደግሞ ከተፈለገው ሰዓት በፊት ለመድረስ ማለት ነው። ግን ጥንቃቄ እያደረግን ምክንያቱም ሁሉም ሹፌር አንድ አይደለም እና መንገዱ በጣም ጥንቃቄ ይፈልጋል፣ ትኩረት መስጠትም ይፈልጋል እላችኋለሁ። እንደዚህ እያለ ይሄዳል እና ያው ለሾፌሮቹ እዚህ ዱባይ ላይ ለሚሰሩ ሾፌሮች የሚመከረው ነገር ቢኖር አብዛኛው ጊዜ ሳሊክ ላይ ኖራቸው ይችላል። ስለዚህ ፍሪ ሳሊክ እያደረጋችሁ መሄድ ትችላላችሁ። ፍሪ ሳሊክ መሄድ ትችላላችሁ። ፍሪ ቶል ጌት፣ ፍሪ ደርብ ጌት የሆነ መንገድን እየመረጣችሁ መሄድ ትችላላችሁ። ኢቨን ኢፍ መንገዱ ዛህማ የለውም፣ ክራውድድ አይደለም፣ የተጨናነቀም አይደለም። ያነቅል ግን በረሃ ነው። ነዳጃችሁን ግን ሞልታችሁ መሄድ አለባችሁ። በዚህ መንገድ ያን ያክል ነዳጅ በኪሎ ሜትር ርቀት ድረስ አታገኙ። ስለዚህ ነዳጅ ፉል አድርጋችሁ መሄድ አለባችሁ ሳትጨናነቁ ለመሄድ እና እላችኋለሁ እንግዲህ አቡዳቢና ዱባይን የሚያገናኝ መንገድ ላይ ነን። አሁን ያው ራሱ ሼክ መሐመድ ብን ዛይድ ሮድ ነው፣ ግን ስፒዱ 140 ነው። ይሄኛው በ140 ነው የምንሄደው። አብዛኛው መንገድ ትራኮች ይጠቀማሉ፣ ትላልቅ መኪኖች፣ የጭነት መኪናዎች ማለት ነው። እና ዛሬ ቀናችን እንደዚህ እየሰራን አሳለፍንላችሁ። እያለ ይቀጥላል። እንግዲህ አዲስ ነገር የለም፣ ማስረዳቸው ነገር የለም። እያለ ይቀጥላል እስከ ቤቱ ድረስ። በዚህ መልኩ ደርሶ መልሳለሁ። ይህን ሁሉ መንገድ እያቋረጥን እንሄዳለን። እያቋረጥን መመለስ ነው ማለት ነው። ጉዳያችንን ከጨረስን በኋላ
ያው ልጅ ማመላለስ ነው ማለትም ከዳማዎችን ከኦፊስ ወደ የሚሰሩበት ቦታ ወደ አረብ ቤት ተመላሽ ሲሆኑ ደግሞ ከአረብ ቤት ወደ ቢሮ ይመለሳሉ። እና እንደዚህ ነው መንገዱ። ኦልሞስት እየደረስን ነው። አንድ 40 ደቂቃ ምናምን ይቀረኛል። አጠቃላይ ደቂቃው ከመነሻዬ እስከ መድረሻዬ ማለት ነው 1 ሰዓት ከ55 ደቂቃ ኦልሞስት 2 ሰዓት ነው። ግን በተቻለኝ አቅም ከዛ በፊት ለመድረስ መሞከር አለብኝ። የቻልኩትን እየሞከርኩ ማለት ነው። እና እንደዛ እያደረግን ነው የምንሄደው። ያ ሪስክም አለው። ከሁሉም ነገር በፊት ግን ራስን ጠብቆ መሄድ ነው። እንግዲህ እኛ ካለን ነው ጉዳያችንን ነው የምናደርገው። ስለዚህ በዚህ ፍጥነት ትሄዳላችኋል። እና አቡዳቢ ገብተናል። ያው ዩተርን አድርገን ወደ ምንሄድበት ቦታ በቃ ገብተናል ማለት ነው። አሁን አቡዳቢ ውስጥ ነው፣ የተፈለገው ሰፈር ውስጥ ነው። ኦልሞስት 9 ደቂቃ ነው የሚቀረኝ። በዚህ መልኩ ወደ ፈለግንበት እንደርሳለን። እና በዚህ ላይ ደግሞ ማለት የምፈልገው ሎኬሽን አጠቃቀም በጣም ማወቅ ይፈልጋል። ሎኬሽን በጣም ጥንቃቄ ይፈልጋል። የአንድ ስህተት ነው ሌላ ደቂቃ የሚጨምርባቸው። በዚህ መልኩ ደርሰናል እላቸዋለሁ። ያው የቤቱ ሎኬሽን እዚህ ጋር ነው። ደከመን ቁጥር 43 ነው የቤቱ ቁጥር። በቃ እዚህ ጋር ትቆማላችሁ፣ የሚፈለገውን ሰው ትወስዳላችሁ። ጉዳይ ወደ ቢሮ መመለስ ነው እላቸዋለሁ። በዚህ መልኩ ነው እንግዲህ ያው እንጠብቃለን። ልጆቹ ምናምን ተዘጋጅቶ እስኪወጡ ነው። ትዕግስት ይፈልጋል እንግዲህ ስራው። ባይዘወይ ቀላሉና ትርፋማው ስራ የሚባለው ዱባይ ውስጥ ለወንዶች ይሄ ነው። ያው ቀላልም ነው